ሄይ ጋይስ እንዴት ናችሁ? ደሊና ነኝ። ይሄ የመጀመሪያ የዩቲዩብ ቻናሌ ነው። ዛሬ አጠር ያለች ዲነር አለችብኝ። ለእሱ አብረን እንዘጋጃለን። አብራችን ቆዩ። እንግዲህ አሁን 12 ሰዓት ላይ ነው እራት ያለብኝ። አሁን ደግሞ 10 ሰዓት ከ25 ሆናለች። ከ25 ሆናል። ከዚህ በኋላ ባለችኝ ሰዓት ሻወር መውሰድ አለብኝ። ሜካፕ አለ፣ ፀጉሬ መፈረዝ አለበት፣ ልብስ ቀይራለሁ ምናምን ጨራርሼ ምናምን የግድ ቶሎ መውጣት አለብኝ 12 ሰዓት ሳይሞላ በፊት እና ከሻወርን ጀመረ። እንግዲህ አብራችን ቆዩ ጋይስ። ሁልጊዜ ፀጉሬን ፍሪዝ ማድረገው በኮንዲሽነር እና በውሃ ነው እና በጣም ነው የሚስማማኝ። በጣም ነው የሚስማማኝ ነው። ይገርማችኋል ዛሬ ፕሮግራም የሚመለከተው ጓደኛዬ ከሀገር በቅርቡ ስለምትወጣ ቀለል ያለች እራት እኔና ጓደኞቼ እንጋብዛት ብለን አስበናልና እስቲ ሙሉ ቪዲዮን አብራችሁ ይዩ። እስከዛ ደግሞ ለሷ የሚሆን ቆንጆ ዘፈን የሽኝት ዘፈን አዘጋጅቻለሁ። ስሚልኝ ባሚዬ። ሜካፕ ታሽ አላረግም ግን ዝም ብዬ ከላይ ይሄን ምን እንዳደረገው ታችን ተከክለልን አሁን መሻከ ማለት ነው። በተንስ ወይ ይጀምራል። ሰንስክሪን አረሰን ሰዓቱ በጣም እየሄደ ነው። ቆራረጡ ስልክ ተደወለልኝ ነው። እሺ ጋይስ ይቅርታዋ። ሁላችሁንም እንጀምረው። ቅንድባችንን ፋፋ እናድርገው። ሜካፕ አላበዛም፣ ትንሽ ነው አድርገውና ቅንድቤንም ጨራርሻለሁ። ከፈሬ ነው የቀረኝ። ሰዓቱ በጣም ነው የሄደው ጋይስ። ሁሉም እየደወሉልኝ ነበር አሁን
መቅረጽ አልቻልኩም። ማስካራ በሰሱ ለርግና Mabri na yes. Tika. Mabri may adaraka arif ሆነልኝ እንደዚህ በቃ ልብስ መቀየር ነው የቀረኝ። ልብስና አብረን እንቀየርና እንወጣለን። ሰዓት የለንም። በጣም ይረፈደው። ኦሬዲ አሁን 20 ጉዳይ ሆኗል። ጋይስ አየሩ ትንሽ ቀዝቀዝ ያለ ስለሆነ እጄ ሙሉ ነገር ነው ያስተኩት። ረዘም ያለ ቀሚስ ነው ለብሰን ብዬ ያስተኩት። ለብሼ እመለሳለሁ። አብረን እንተካከላለን በደንብ። አውትፊቴ ይሄን ይመስላል። በኋላ ላይ ቅዝቃዜ ስለሚኖር እቺን ደርባለሁ ብያለሁ። ቦርሳ ደግሞ እቺናል ይዛለሁ። ታችን እንቀባባና የቀረውን ብሎግ አብራችሁን ቆዩ። ባይ ጋይስ። አንቺ ግን ምንም እኮ አልገባሽም። እንደምታዩት የገባው ወደ 4 ሰዓት አካባቢ ነው። አሁን ኦሬዲ 5 ሰዓት ሆኗል። አሪፍ ጊዜ ነበር ያሳለፍነው። ቤቱም የሚገርም ነበር። ፕሮግራሙም እንዳያችሁት የሽኝት ፕሮግራም ነበረ። በጣም ቆንጆ ነበር። በጣም አሪፍ ጊዜ ያሳለፍነው ሁላችንም። ቦታው እንዳያችሁት ጎልደን ፕሌስ ይባላል። ወደ ቦሌ መድኃኒዓለም አካባቢ ነው ያለው። አቢሲኒያ ቢልዲንግ ላይ ማለት ነው፣ አንደኛ ፎቅ ላይ። በጣም ቆንጆ ነው። ምግባቸውም መስተንግዶም ሁሉም ነገር ቆንጆ ነበር። አሪፍ ጊዜ ነበር ያሳለፍነው እና እናንተም ሄዳችሁ ብታዩት ስላለው በጣም ቆንጆ ነው። እኛ በጣም ተወደድነው ነው እና በቃ ሰብስክራይብ እያደረጋችሁ ሁላችሁም ሰብስክራይብ አድርጉ።
አግዙኝ። በተለያዩ ቪዲዮዎች ደግሞ እመጣለሁ እና ቴንኪው በጣም ደህና ደሩ።